በሀገራችን ውስጥ በብዙዎች ዘንድ ከሚወደዱ አርቲስቶች መሃል መስከረም አበራ ግንባር ቀደም ነች። በስራዎቿም ሆነ በየኢንተርቪዎቿ ቀርባ በምትናገርበት ወቅት ባላት እርጋታ የብዙዎች ልብ ውስጥ ገብታለች። አሁን በተለይም በስንቱ በተባለው ሲትኮም ላይ መስራት ከጀመረች ወዲህ የቤተሰባችን አንድ አካል እስክትመስለን ድረስ ተዋህዳናለች ብንል ማጋነን አይሆንም። ሆኖም ውድ ቤተሰቦቻችን በዛሬው ቪዲዮአችን ከዚህ ተወዳጅ ስብዕናዋ ጀርባ ስለ መስከረም ያልተሰሙ በርካታ ሚስጥሮችን ከቅርብ ሰዎቿ አግኝተናል። ወደ ኪነ ጥበቡ ዓለም ከገባችበት ጊዜ አንስቶ ሴቷ ሄኖክ ድንቁ እስከመባል ስላደረሳት ጉዳይ በስፋት የምንነግራችሁ ይሆናል። መስኪ ስትታይ ደርባባ የቤት እመቤት ብትመስልም በእውነተኛ ህይወቷ ግን ዴት ያላደረገችው አርቲስት የለም። ካገኘችው ሁሉ ጋር ነው የምትወጣው። ይባስ ብሎም በተመሳሳይ ጊዜ ከተለያዩ አርቲስቶች ጋር ዴት ታደርግ ነበር የሚሉ መረጃዎች በቅርበት ከሚያውቋት ሰዎች ደርሰውናል። ምን ያህል እውነት ናቸው የሚለውን በዝርዝር የምንነግራችሁ ይሆናል። ተራ አሉባልታ ወይስ እውነትም መስኪ እንደዚህ አይነት ሰው ነበረች የሚለውን ጨምሮ ከሰሞኑ ቀለበት ከማሰሯ ጋር ተያይዞ የተፈጠረውን ያልተሰማ ነገርም እነግራችኋለን። እነኚህን ጨምሮ በበርካታ ቲያትሮች፣ የቴሌቪዥን ድራማዎች እና ፊልሞች ስለምናውቃት ተዋናይት መስከረም አበራ ያልተሰሙ 5 ሚስጥሮችን በቅደም ተከተል የምናደርሳችሁ ይሆናል። እስከ መጨረሻው አብራችሁን ሁኑ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። አምባሰናዊ ስማው ያስታውቃል። 5 የጥበብ ህይወቷ። ትውልድና እድገቷ አዲስ አበባ ተክለ ሃይማኖት ነው። በብሔራዊ ቲያትር ክረምት ኮርስ የወሰደች ሲሆን ከዚያም በኋላ በነበራት ቆይታ ለቴዎድሮስ ራዕይ ቲያትር ተመለመለች። አስገራሚ የትወና ብቃቷም አንድ ብላ የጀመረችው በዚያ ጊዜ ነበር። ለቃቂ ውርደት ለተሰኘ ቲያትር ታጨች። ከዛም ከትዳር በላይ ፍቅር የተራበ የአሻ ልጅ ቲያትር ሰራች። ቤቶች፣ መለከት፣ አሜን እና አመል ተከታታይ ቲቪ ድራማዎች ተውናለች። ምን ልታዘዝ እንዲሁም በአይነቱና በይዘቱ የሚለየው በአብሪኮም መልቲሚዲያ የተዘጋጀው የእግር እሳት ድራማ ላይ ድንቅ ብቃቷን አይተናል። ከሰራቻቸው በርካታ ፊልሞችም መሃል መዳ፣ ሲመት፣ አክቲቪስቱ፣ አልሸጥም፣ እንሳሮ፣ ጥቁርና ነጭ 2 ሲሆን በተከታታይ ቴሌቪዥን ድራማ ይበልጥ የምትታወቀው በምን ልታዘዝ ድራማ ስትተውን ነው። በስንቱ ላይማ የትወና ብቃቷ ጫፍ ላይ የደረሰበትና ከአለማየሁ ታደሰ ጋር ባላቸው ጥምረት አድናቆትን ያተረፈችበት ስራዋ ሲሆን እጅግ ከመወደዱ የተነሳ ሁላችንም ቤት በናፍቆት የሚታይ ሴትኮም ሆኗል። ከሁሉም አርቲስት መስከረም አበራ ከተወዳጁ ተዋናይ ግሩም ኤርሚያስ ጋር የተወኑበት የሱፍ አበባ የተሰኘ ፊልም አስተማሪና ምርጥ ትወና የታየበት ፊልም ነበር። ይህ ፊልም የብዙዎችን በተለይም የወጣቶችን ህይወት እያበላሸ ከዛም አልፎ ህይወት እየቀጠፈ ያለውን ቁማር ለማስተማሪያ እንዲሆን የተሰራ ነው። እንደዚህ ያሉ አስተማሪ ፊልሞች ይብዙልን እያልን እንድታዩትም እንጋብዛችኋለን። 4 ከትወና ባሻገር አብዛኞቻችን እንደምናውቀው ተዋናይት መስከረም አበራ ከቲያትር መድረክ እስከ ፊልም ትወና ድረስ ብቃቷን ያሳየችን ድንቅ ሴት ተዋናይት ናት። ሀገራችን ውስጥ ካሉ ምርጥና ስክሪፕት መርጠው ከሚሰሩ ተዋናይንም መሃል ትመደባለች። አሁንማ ታዋቂ ዳይሬክተሮች ሁሉ ሳይቀሩ ፊልማቸውን እንድትተውንላቸው ደጇን የሚያንኳኩ ቁጥራቸው ጥቂት አይደለም። በእነዚህ ስራዎቿም በርካታ ገቢ የምታገኝ ሲሆን ከቅርብ ጊዜ ወዲህ እየተለመደ የመጣ ነገር ቢኖር አርቲስቶች በስፋት ወደ ማስታወቂያ ስራ እየገቡ እንዳለ የሚታወቅ ነው። ከ6 ወር እስከ 1 ዓመት ለፍተው የሚያገኙትን ገንዘብ በደቂቃዎች ስለሚያገኙት ያላቸውን ዝናና ታዋቂነት በመጠቀም ለትላልቅ ድርጅቶች በረብጣ ገንዘብ ምርቶቻቸውን የሚያስተዋውቁላቸው ሲሆን ከነዚህም መሃል አርቲስት መስከረም አበራ ለበርካታ ድርጅቶች ብራንድ አምባሳደር በመሆን ታገለግላለች። ከምታስተዋውቅላቸው ምርቶች መሃል ኢቭ የህፃናት ዳይፐር እንዲሁም ኢቭ የሴቶች የንጽህና መጠበቂያ፣ አውት ኮስሞቲክስ እና ዲተርጀንት በተጨማሪም ለበርካታ ድርጅቶች አምባሳደር በመሆን የምታስተዋውቅ ሲሆን በዚህም ጠርቀም ያለ ገንዘብ ወደ ካዝናዋ ታስገባለች። 3 የሙዚቃ ችሎታዋ። የማይሆን አለ ይሆናል ወይ ሳይታለ አርቲስት መስከረም አበራ ከትወና ችሎታዋ ባሻገር የሙዚቃ ችሎታዋ የሚያስገርም ነው። አንዳንዴ ከአንድ በላይ ችሎታዎችን የታደሉ ሰዎችን መመልከት አዲስ ባይሆንም እንደነ መስኪ ያሉ ግን ከሚታወቁበት በተጨማሪ በሌላ ነገር ሲታዩ ከአድናቆት ባሻገር የሚያስገርም ነው። ለዚህም ነው በበዓል ሰሞን በኢቢኤስ ቲቪ ለመጀመሪያ ጊዜ ስታቀነቅን ስትታይ ብዙሃን አድናቂዎቿን ያስገረመችው። ከአድናቂዎቿ ባሻገር እንዲሁ ፊልም ላይ ስትተውን ላያት እንኳን የመድረክ አያያዟ፣ የድምጿ ማማር እውነት ጥበብ
መስኪ አርልታለች እንዲባል ያደረገው። ተመሳሳይ ዜማና ግጥም እያሰሙን ከሚያሰለቹን የዘመኑ ድምፃውያን በተሻለ መልኩ ጥሩ የሙዚቃ ሰው ብታገኝ ልትዘፍን እንደምትችል እንዲሁ በኢቢኤስ ባሳየችው ችሎታ የሚያምኑ ጥቂቶች አይደሉም። ጥሩ የዜማና የግጥም ደራሲዎች አግኝተዋት ለጆሮ የሚስማማ ነጠላ ዜማ እንድታስደምጠን የሚሹ በርካቶች ናቸው። ምንም እንኳን ደንበኛ ዘፋኝ መሆን ባትችል እንኳን ዘፋኝ ነን ብለው ጆሮአችንን ከሚያቆስሉ ቲክቶከሮች አንጻር መስኪን ብታስብበት እንላለን። 2 ስኬቶቿ የዓመቱ ምርጥ ተዋናይት መስከረም አበራ ሂልተን ሆቴል በተካሄደው የለዛ አዋርድ የ2016 ለዛ ሽልማት የ2016 ተከታታይ የቴሌቪዥን ድራማ በበስንቱ ሲትኮም ምርጥ ሴት ተዋናይ ዘርፍ ተዋናይት መስከረም አበራ ያሸነፈች ሲሆን ከዚህ በተጨማሪ በተለያየ ጊዜ ምርጥ ረዳት ሴት ተዋናይ ዘርፍ ያሸነፈች ድንቅ እንስት አርቲስት ናት። ተዋናይት መስከረም አበራ ከዚህ በተጨማሪ በበርካታ ቋንቋዎች ተተርጉሞ ለአንባቢያን የደረሰውን የአና ማስታወሻ በቲያትር መልክ ሲዘጋጅ በመሪ ተዋናይነት በብቃት የተወነች ሲሆን ከበርካታ አድናቂዎች ዘንድ ስጦታዎችን ተቀብላለች። ይህች በትወናዋ በርካቶች የሚወዷት ደርባባዋ ተዋናይት መስከረም አበራ ከዚህም በላይ ስኬት ላይ ደርሳ እንድናያት ምኞታችን ነው። 1 ሴቷ ሄኖክ ድንቁ በትወና ስራዋ በአሁኑ ወቅት ከምርጥ 3 ሴት አርቲስቶች ተርታ ትመደባለች ብንል ማጋነን አይሆንም። በቅርቡም ሁላችንም እንደሰማነው ይህቺ ድንቅ ተዋናይት ልታገባ ነው። ከእጮኛዋ የቀረበላት የታገብኛለች ጥያቄ መቀበሏን ሰምተው በርካቶች ደስታቸውን ሲገልጹ ነበር። 20 ጓደኞቻቸው ብቻ በተገኙበትና በዝግ በተደረገው ስነ ስርዓት ላይ ነበር መስከረም ከፍቅረኛዋ የቀረበላትን ጥያቄ እሺ ብላ የተቀበለችው። የሰርጓ ሁኔታ ወደፊት የሚገለጽ ይሆናል ያሉም ሲሆን የቀለበቱ ጉዳይ በሚስጥር እንዲያዝ ተብሎ የነበረ ቢሆንም መረጃው ከጋዜጠኞች ሊያመልጥ እንዳልቻለም ተሰምቶ ነበር። ከዚህ ቀደም ብሎ በነበራት ህይወት ግን መስኪ ሴቷ ሄኖክ ድንቁ እስክትባል ድረስ ከተለያዩ ወንዶች ጋር እንደምትወጣ ይነገራል። ከወንድ አርቲስቶች ከመስከረም ጋር ዴት ያላደረገ የለም ሲሉ የቅርብ ጓደኞቿ ነግረውናል። አንድ ጊዜ እንደውም 3 ጓደኛ ማች የሆኑ አርቲስቶችን በየተራ ጠብሳቸውም ጭምር እንደምታውቅ ያገኘነው መረጃ ያመለክታል። የጉዳዩን እውነተኛነት ለማረጋገጥ ሌላ የመስከረም ጓደኛን ዴት ስላደረገችው አርቲስት ማንነት የጠየቅናት ሲሆን እሷም ሙሉ መረጃውን አልነግራችሁም፣ ግን በቃ ለእሷ ዴት ማድረግ ኖርማል ነገር ነው፣ ብዙ የተካበደ ነገር የለውም ስትል መልሳልናለች። ውድ ቤተሰቦቻችን ማንን ነው ዴት ያደረገችው የሚለውን ለማጣራት ያደረግነው ጥረት ባይሳካልንም ከበርካቶች ጋር ግን ዴት ትወጣ እንደነበረ ከተለያዩ የመረጃ ምንጮች አረጋግጠናል። በእናንተ ምልከታ ይህ ምን ያህል ተገቢ ነው? አሁን ካገኙት ጋር ለአጭር ጊዜ እየተጣበሱ መለያየት ውስጥ እውነት የመስከረም ጓደኛ እንዳለችው እንደ ኖርማል መታየት አለበት ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። የሆነው ሆኖ ይህ ያለፈ ታሪኳ ነውና አሁን ለጀመረችው መንገድ መልካም ምኞታችንን እንገልጽላታለን። ከእጮኛዋ ጋር የተባረከ ትዳር መስርተው ደስተኛ ህይወትን ይመሩ ዘንድ ልባዊ ምኞታችንን እየገለጽን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።